ምን ልታዘዝ? ማነሽ? ነርዚ እሺ አንዴል ታዘዘው ነው መጣ። አያስፈልግም። ነይ ታዘዥኝ። እሱ ከኔ ጋር ነው። አረ ታዲያ አንድ ላይ ከሆናችሁ ለምን አብራችሁ ብዬ ደግሞ ከዚህ ገንገበ ሰራተኛ ጋር ልቀመጥ? ነይ ታዘዥኝ። ያለቃው ነው ማለት ነው። አንተ ትፈልገው ነገር አለ? ማናጀር የለም? ምን አይነት ሰራተኛ ነው የምትቀጥሩት? ደንበኛ እንኳን በስርዓት አያስተናግዱ። ደንበኛችን አንተ እነሱን በስርዓት ሳታናገር እንዴት እነሱ በስርዓት እንዲያናገሩ ትጠብቃለህ? በትክክል ማን እንደሆንኩ አላወቅሽም መሰለኝ። ካፌሽን በስርዓት መቀጠል አትፈልጊም? ካፌን የምታስቀጥለው አንተ አይደለም። ይሄን ጨምሮ 6 ካፌዎች አሉኝ። ሰራተኛ ማክበር ባንችል እንኳን መስደብ አችልም። ሰራተኛ እንጂ ባሪያ አይደለም። በትክክል ያልሽ አንተ ራሱ ለማያከብር ሰው ለምን ትሰራለህ? ማን እንደሚያዋጣ ያለ ተነስና መኪናውን አምጣ። እንደውም እዚህ መብላት አልፈልግም። ከዚህ በኋላ ስራዬን አለቅቻለሁ። አለቃ አከተመ በቃኝ። በረሃብ መሞት ፈልጋል ማለት ነው? በረሃብ አልሞትም፣ ጉልበት አለኝ። የትም ቦታ ቢሆን በጉልበት ሰርቼ መብላት እችላለሁ። ልክ ነህ። ስንት ነበር እሱ የሚከፍለው? 10,000 እኔ 20 እዛው ላይ 10,000 ብር ጨምራለት በ20,000 ብር። እውነት? አዎ። አንተ ያማል እንዴ? መኪና መንዳት እንደማልችል ያወቅ ማለት ወስደኝ ነው። እንግዲህ እግዚአብሔር ይሁንክ። የሚበላውን አቅርቢለት ነው። ምን ልታዘዝ? እሰራለሁ።